በነገራችን ላይ አዎ ሀብታም ስለሆነች ነው ያገባችው። ልጅ ስለወለደችለት ምናምን አይደለም። ሀብታም ስለሆነች ዩቱብ ስለምትሰራ ራሷን በደንብ ስለምታንቀሳቀስ ልጆቿን በደንብ ስለምታንቀሳቀስ ነው ድጋሚ ባሏን ያገባችው። ወደዳችሁም ጠላችሁም ሴቶች ይሄ ትምህርት ይሆናችሁ። እንግዲህ የፈታችሁ እናቶች ሲንግል ማሞች ማዲያታችሁን ጥፍራችሁ ቆሻሻ ያደረጋችሁ ሻሻችሁን እያሰራችሁ ጸጉራችሁን እያከካችሁ የምትኖሩ ከሆነ ድጋሚ የለም ወፍ የለም አይደለም። ድጋሚ ያሁኑን ባላችሁ አዲስም የመጥበስ እንትናችሁ ይከብዳል። አዎ ይሄን ለእናንተ ትምህርት ነው። ገነት ንጋቱ በነገራችን ላይ ከመጀመሪያ ካመጣጧ ጀምሮ ልጆቿን ይዘህ ስታሳድግ አሁን ላይ ያለችውን ደረጃ ያያችሁት ነው። ሶ የምን ስራ ነው ይሄ እንደዚህ ያደረገው? ዩቱብ ስትሰሩ እንደዚህ ነው። የምሬን ነው፣ እንደዚህ ነው። ዩቱብ ይቀይራል። አይቀይርም ሳይሆን ይቀይራል። በወሬም ማምጩ፣ በምንም ማምጩ፣ በምንም ማምጩ፣ በምንም ደቂቃው ይቀይራል። ለዛ እኮ ነው ህዝብ እየሄዳል ወደ ዩቱብ እየመጣ ያለው። ጋይስ አሁን ሴሌብሪቲው በአጠቃላይ ጋዜጠኛ አልሆነባችሁ። ከአርት ስራው ዩቱበር መሆን ያዋጣል። ስለዚህ ዩቱብ አንዳንድ ሰዎች ዩአር ጀለስ ዩት ጋይስ አሁን ደግሞ በገነት መቀናሽ ልትሉኝ ነው? ወይኔ መድኃኒዓለም ጋይስ፣ እኔ ግን የማልቀናበት ሰው ማን ነው? ሁሉ ነው የምቀነው። በቃ ሰላም ተስፋዬ ስል በሰላም ተስፋዬ ትቀኛለች ትሉኛላችሁ። የሆነ ስም ስጠራ በሆነ ስም ስጠራ የሆነ ስም ስጠራ ቀናሽ ትሉኛላችሁ። ጋይስ ቆይ እኔ በማን ነው የማልቀነው? በማን ነው የማልቀነው? በሁሉም ነው የምቀነው። ኧረ አንዳንዴ እንኳን አትቀኝም በሉ የሀገሬ ልጅ፣ አንዳንዴ እንኳን አትቀኝም ሊያሾው በሉ። እንደው ለአፋችሁም ለምናችሁ ይክበዳችሁ እንዴ። ግን አይ ቁም ነገር ግን የሀገሬ ልጅ ገኒ ኮንግራ ብያለሁ። ባይዘዌ ገኒዬ ኮንግራ፣ እንኳን ደስ አለሽ። በጣም ደስ ብሎኛል በስኬትሽ፣ በራስሽ ጥረት እጅ ስላልሰጠሽ እጅ ስላልወደቅሽ ያኔ መጀመሪያ ወደ ዩቱብ ስትመጪ እንደነበረው